ደፋው ቆሎን
እንዲሁም የሚኒልክን የክተት አዋጅ ጥሪ ሰምታችሁ ሀገራችንን ከጠላት ለመጠበቅ ይህን ዘመቻ የተቀላቀላችሁ ኢትዮጵያውያን በሙሉ እንሂድና ጠላትን አሳፍረን ሀበሻ ማለት ኢትዮጵያዊ ማለት ምን እንደሆነ አሳይተን ድንበራችንን አስከብረን እንመለስ። በቀኝም በአራትም ማዕዘን ለውጊያ ትገዛል። ሕዝቦች በቀኝም በግራም ያላችሁ ወታደሮች፣ ከፊትም ከኋላም ያላችሁ ወታደሮች ጣሊያን የነጭ ወራሪ ሀገራችን ጨፍራት መጥቷልና ካገኛችሁ በሪ መፍጠር ካሪያውን በአብራራ ታረቲያን በማጭን በያን እንኳን በቡጢ ግባና ጠላት ነው። እነዚህ ነጫች ከመጡ ማሆናችሁ ድንበርቱ ሰዎች ድረስ እኛ የሚያገንም እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ እዚህ አድርሶኛል። እኔም በእግዚአብሔር ቸርነት እዚህ እስካሁን ድረስ ገመደው ቆይቻለሁ። አሁን ግን ሆይ ገርም ያጠፋ ሃይማኖት የሚቀይር ጠላት ደጃችን ደርሶብኛልና ክንድህን አበርትተህ ዮኔን ሳታጠ ተከተለኝ።
ዋጋችሁን ትክፈላችሁ። አሜን። ሀገር ያጠፋ ሃይማኖት ይለውጣውን የመጣውን እስካፍሪካን ተጠቅሞ የመጣውን ጠላት እንዳይመለስ አድርጋችሁ ከስር መሰረቱ ነቅላችሁ አጥፍታችሁታልና በምዬ በማርያም ስም አመሰግናለሁ። አሜን። በሉ አሁን እንሂድና ከቤተ መንግስታችን የድጽባችንን እናንሳ። በሉ ተነሱ እንሂድ። ፕሮግራማችን በዚህ ጨርሰናል።